እናንተ እኮ ከፈለጋችሁ በኢንቦክስ መጣት ትችላላችሁ። ከዛ ሜንሽን አድርጋችሁ እኮ በሷ ጋር ሼር መጣት ትችላላችሁ። ሃይሚ ማለት ነው። ዩቲዩብ ላይ ቲክቶክ ላይ እርቃቷን መጣች። ልብስ የላት፣ ባዶ ልብስ መጣ። የስነ ስርዓት የላት። የቤተክርስቲያን ልጅ አይደለች። እሱ የቤተክርስቲያን ልጅ ነው። ለእሱ አይገባም። ይሄ ይባላል ወዲያ ፍቅር አይደለ እንዴ? ምን ሚኒስት አሁን አውሪ ቆንጆ ኧረ ተይው እንደው ብቻ ከባድ ጸባሪ ወጥቶ የተነሳው ዛሬ እንደሄደችበት ፍራንክ ነው እንዳትናገር የምር ሲጀመር እሺ ሃይሚዬ ማለት ነው። ይሄ ነገር እንደሰራ ወለ ደስ ይለኛል። ለምሳሌ ታውቃላችሁ አሁን እሷ ክብሯን ዝቅ አድርጋ ነው ይሄ ነገር እየሰራች አለችው። የሰደበች ትስራ፣ የምር ትስራ። ከሰደቡ አይቀር ትስራ። በጣም የሰደቧት እናንተ ስላላያችሁ ነው። ሊቭ ላይ ለራሱ ማታ ብዙ ነገር ነው ያሉት። እንዴት አጭር ልብስ ለብሳ ትመጣለች? በቃቷን ትመጣለች። የቤተክርስቲያን ልጅ አይደለችም። ለእሱ አትገባም። ተገብታውማ ነው እዚህ ያደረሰችው። ማን ነው እዚህ ቀየረው? እሱ አይደለች እንዴ? ለእሱ አትገባም ያሉት ዛሬ አይደለም እኮ። ለአንተ አትገባም ያሉት ዛሬ አይደለም እኮ፣ ቆይቷል እኮ። ወላሂ ጨጓራይ ለዚህ እኮ ነው ሊያያዛት እንጂ እኮ ሃይሚን እናውቃታለን። ምን መሰላችሁ አሁን እኔ እኮ ማለት ነው እሷ ለምን ሰው ሌላ ገብታ ለምን እንደዚህ አይነት ፕራንክ ታደርጋለች? ፕራንክ ምን ሲራ ምን ብር እኮ ብር ከራሱ እንትን አይባልጥም እኮ እንዴ? ምንም ይሁን እንዴ አብይፍቲ ወዶቼ ማለት ነው። የኔ ቅመሞች እናንተ አፍስ ስራችሁ ስሩ። እሺ እነሱ ቪዲዮ ቀለቅኩ አጋብታችሁ ደግሞ ከነሱ ጋር ደግሞ ዛሬ ቀሩ ብላችሁ እኔ ወላይ ብሩኬና ሚስ ሲጣሉ ጊዜ ታውቃላችሁ። ብሩኬ ዱባይ ትቶ ሲመጣ እኔ ወላይ ብዙ ነገር ነው ተባላችቼ ስራ ሁሉ ነገር ተባላችቼ ማለት ነው። ብዙ ነገር ነው አጣሁት በእነሱ ምክንያት። ስለዚህ እናንተ ስራችሁ ስሩ። በቃ ስራችሁ ፎከስ አድርጉ። ከመጡ እዩ፣ አትጨናነቁ። ራሳችሁ ጉዳይ እነሱ ሄሚን እኮ ማለት ነው ባለፈው እንደዛ የትናንት ወዲህ ፕራንክ ላይ ብሩክ እኔ ላይ ያለ ጊዜ ኮሜንት ላይ ያው እንደዚህ ማላየት ነው ጥሩ ሲጀመር አንተ እኮ ማለት እሷ ለአንተ አትገባም ሲጀመር ምናምን እያሉ አዩ። አረ ኢካካም ነው ሰው ያለው ምክንያቱም ማለት ነው ግን እኮ ትናንትና ተናግራ እኔ መለየት ፈልጌ አይደለም ካንቺ አለ ደስ የሚለው ማለት ነው። ግን ደግሞ ፓርቱ ለታውቃላችሁ በጀመራ ሰላም ተስጠይቅ እኮ አሁን ነገር ደግሞ እኔ ሊበን የታበረኝ የዛን ሰዓት ነው። በቴስቲ አንድ ሺህ አድርሱ በእናታችሁ ታፕ እያደረጋችሁ እንዴ አንተ ታፕ እያደረጉ ታፕ አድርጉ። እኔ እየመጣሁም እየሄድኩም ነው ስራ ላይ ስለሆንኩ ይቅርታ። እሺ ደክመሻል እንዴ? አዎ ላይ ጨጓራዬ ተነስቷል። ኮሜንት አነባለሁ ስራዬ ብዬ ደግሞ አነባለሁ ኮሜንት በያው እኔ ራሱ እኔ አሁን አነበብኩት ግን እንጃ እኔ በጣም ደብሮኛል። እውነት ሲነግራችሁ ሀሰን ቤትም ካየሽ ሀሰን ቤት ራሱ ተጨምሯል። ሀሰን ቤትም ሀሰን በብዙ ሰው እየሰደበ ነው። ሀሰን አንተ አሪፍ አትቀመጣ አቃጠለን እኮ እሱ ራሱ ልጅቷ ምን ጀምራል ምናምን እያሉ ልጅቷ ከችግር ካለ ነገር እንጂ አሁን ሄሚና ብሩኬ ፍቅር ላይ ናችሁ። አንተ እንዴት ነው ሁሉም ነገር በውስጥ ጨርሰ ልጅቷን ይዘ መተ ታረቁ የምትለው? እሷ ሀሰንን እየሳደበ ሆነ እንዴ? አሁን እንኳን ሀሰን ሲጀባ ለምን ያወጣች የሳጋጤ ሰው ለምን ያማጣት እቺ ቆሻሻ ልጅቷ ምን አገባስ? ለምን ያማጣ? ሀሰን ችግር አለበት። ስለዚህ ነው ለኦዲየንስ ብዬ ነው ይላል እንዴ? እኛ ነን እኮ እዚህ ያደረስነው ይሄ ነገር። አንቺ ግን አንቺ ለኦዲየንስ ምን አይነት ቃላት ነው ይሄ? እንደዚህ አይነት መልስ ነው የሚመልሰው ይሄ? በእውነት በጣም ነው የሚሰብ ወላሂ እና ለኦዲየንስ እኔ ለኔን የማትወዱ ላቃጠል ብዬ ነው። አላህ ያቃጥለውና ለምንድን ነው የምንቃጠለው? ጀመር ጓሰር ማውራት አሽሌ ሞቀብ ዝም ይበሉ እናንተ። ሳሳስ ጀመር ማውራት ይችላል እንዴ ሰውዬው? ብሩክና ሄሚ ሲንት ነገር ማለት አይችልም እያለ የሚናገረው ነገር ንግግሩ መጀመሪያ በጣም ያስቀይማል። የምር መግቢያ ላይ ራሱ የሰራው ሲያስጠላ። ከፈለጉ ደግሞ ታውቃላችሁ ፎሎ አንስተን እንወጣለን። ይሄ ምንድነው ሰርፕራይዝ ኦፍ ጂንጋታ ይሄ ስማ ሃይሚና ብሩኬ የሚያደርማል አይለያዩም። ሁሌም አንድ ናቸው። ምንም ተጣሉ ምንም ሁሌም ተጎናቸው ነን። እስከ ጥግ እንሄዳለን። እስከምናምናቸው እንወዳቸዋለን፣ እናከብራቸዋለን። እኔ በበኩሌ ማለት ነው። ግን
የሚሰጡ ኮሜንት የሚጽፉት ጽሁፍ ከሴት አይጠበቅም። የቅናት ይሁን የምን ይሁን ሲለያዩ ቅናት ነው አንቺ ወደሽ ከሴት ሳይሆን ማለት ነው ከማንም አይጠበቅም ማለት ይሄ ነገር ስራ እንደሆነ እኔ እኮ ምን አልኩ መሰላችሁ ኮሜንት ላይ ሄሚ ይሄ በፍጹም አላምንሽም ነው አልኩሽ። የምር እኔ በፍጹም አላምንሽም እንደዚህ እኔ ቲክቶክ ለራሱ ጠንቅቄ ነው የሚያውቁሽ ብዬ ጻፍኩላት። እንደ ቢኤች ማለት ነው ዛሬ ለራሱ ነው የፖስትቻለሁ ፕራንክ መሆኑን ተናገሪ ምናምን እያልኩ ነው። አንቺ የራስሽ አዎ ዛሬ ለቅቄያለሁ እኔ ቤት ለራሱ። ኧረ እንኳን ወላሂ ፕራንክ ብትናገር እኔ ደስ ይለኛል። ኧረ ወይኔ ስድብ ወላሂ በጣም የሚያስጠላ ልጅቷ እኮ ስድብ ቲክቶክ አሁን ትናንት ነው በቃ ለብሩኬ ሊሆን ይችላል ያኔ ነው የዘፈነችው ለብሩኬ ነው ብሎ እንዴት ነው የሰደቧት? ከዚህ በፊት ቪዲዮ ላይ ምን አለች መሰላችሁ? እኔ ቪዲዮ አጣፈችው ማለ እስካሁን እንግሊዝኛ ያወራችሁ ስሙኝ። ይሄ እኔ ከዚህ በፊት ሴት ጓደኛ የራሱ የለም ነው ያለችው እኮ አይገርማችሁ? ሴት ጓደኛ ከብሩኬ ውጪ እንዴት ነው አሁን 5 ወር ውስጥ ላይ ቀለበት እሱ መንገድ ላይ ነው የተዋወቀ ነው ቀለበት እኔ አባቴ ይሻላል በዚህ ቆሻሻ ሰውዬው ማለት ነው። እኔ አባቴ ማሻአላ አለይኩም ምንድን ነው የሰውዬው ጣውላ ሳይሆን ይኸውልሽ ማሪ ምን መሰለሽ ቢኤች ማለት ነው እሷ እኮ ባህር ዳር ላይ የሆነ ልብስ ምንም ሳትለብስ እንደመጣች ብቻ ብሩኬ እየጠየቃት እኔ ሁሌም ማውቁኛላችሁ እኔ ያው ነኝ ምናምን ሁሌም ለውቅሻት በሉኝ ምናምን እያለች እኮ ሰጥታለች። እና እኔ እንደውም ሴት ጓደኛ የለኝም። አዎ ባህር ዳር ላይ እንደሄዱ የሆነ ለ3 ቀን ምናምን 100,000 ያከበረለት ሰዓት ቃሉን አክብሮ ይዟት የሄደ ሰዓት እኮ ተናግራለች፣ ብዙ ቦታ ተናግራለች። እሷን ከተከታተሉ ማለት ነው ሁሌም ማውቁኝ ለውቅሻት በሉኝ እኔ ምንም አልቀየርም ያያችሁ ነኝ እያለች ነበር። እና ይኸውላችሁ እነሱ ባልን አሳልፎ ስራ ይቀጥላል። እሺ ወገባችሁን ይሰሩ በደንብ ወገባችሁን ይሰሩ። ይሄ ነገር አያለቀም ግን ይሄ ባል ካለፈ በኋላ ይጀምራል ይቀጥላል። ያ አረባክ ወገባችሁን አስሮ ምን አዎ መዳም ቤት እንዳትቦጥ እኮ ይሄ ነው ፈራሁት እኔ ቆይ ሀቢብቲ እነሱ 10 ደቂቃ ብራንክ ቢሰሩ ማለት እናንተ ቪዲዮ ካለ ገብታችሁ እንዳታዩ። በቃ መጥፎ ቪዲዮ ካያችሁ ስልክ ከፍታችሁ ዝም ብላችሁ ስራችሁ እነዚህ መሆን አለባችሁ። ይኸውልሽ እነሱ ምን ቢሆን እኛም ካና እነሱ ቪዲዮ ለቆ ሳናይ ይቀራል አይተይ እንጂ እኔማ መጥፎ ቪዲዮ ከሆነም አላየም። አቤት እኔ እንደ ዶሮ አይደለም። አሁንማ ራሴ እኔ ቪዲዮን ከፍተዋለሁ ግን አልሰማም። መግቢያ መጨረሻ ያለው የሆነ ጨጓራ የሚነካ ከሆነ አላየም። ግን ቪዲዮን እኔ በፊት ነው አሁንማ አላየም። መጥፎ ከሆነ አላየም። ለምንድን ነው ጨጓራ የሚቃጥለው? ብሩ ይሄ ፕራንክ ብሩ ቃል መስለኛል። ልክ ነሽ እናቴ። አንቺ ማነሽ? አዩ ማለት ነው ተስለ ይሄ ግን ሀዩም እያለች ነው። ሀዩም ችግር የለም እንዲሁ አይ ታይ አንቺ ሀዩ ታይ እንጂ እንደዛ አይደለም። የምር እንደዛ አይነት ነገር በፍጹም አይሆንማ። እንደ ሹ ሙሽኪላ ወላ ምንድነው? ወይ ጉድ! ችግር የለም ሰው ተገብቶ ይፋታል እና ሰው ተገብቶ ይፋታል። ኧረ ታይ እንጂ አንቺ መልካም ብያለሁ። አይ ጉድ! እንዴት ናችሁ? እንዴት ነሽ? ደህና ነሽ? አልሐምዱሊላህ። አንዳንዴ ያጋጥማል እኮ የዚህ አይነት ነገር ፍራንክም ላይሆን ይችላል። ምንድን ኧረ ቆይ ማታ ሰውየው ስሙ ቤት ነበር ሲጠየቅ አልመለሰም። ገብቶ ነበር እንዴ? እኔ አይደለም እኔ ቤቱን መጣሉ እኮ አንቺ ልጅ ኮሜንት ላይ ሲቆ ማለት ልጆቹ እንትን ይቅርታ ጠየቂ ፕራንክም ከሆነ ነገር ምናምን ሲሉ ሲቆና ኮሜንት እሺ ብሎ መልሶ ነው የወጣው ፋሲል ማለት ነው። አው ዩቲዩብ ይከፍታል ብለዋል በሰሞኑ። ስለዚህ ይቀጥላሉ ብዬ አስባለሁ። ወላሂ እሱ ዩቲዩብ ማቃጠል አለበት እንጂ እዚህ ላይ እሱ ሊሰራ ዩቲዩብ ማቃጠል አለበት እኮ ሰቀጤ ኤችቢ ይሆን ዝም ባይ። ለምሳሌ እነሱም አሉ ማለት ነው። እሱ ብቻ አይደለም ይሄ ስራ የጀመረው። በጣም ይቅርታ ተሳስተናል እኛ ራሱ እንደ እነሱ የሌለበት የጀመረው ይሄ ስራ ነው። ሶሪ እኔ ሲጀመር እሱ ዩቲዩብ ቢከፍት ራሱ ምንም ነገር አላደርግም። እሱ ዩቲዩብ ማለት ነው ማቃጠል ወደፊት አይሳም
ቤተሰብ እየሰማችሁ ነው። እንግዲህ ይቅርታ ብሎ ይመጣሉ እኮ እሱ ዩቱብ እኔ ይቅርታ ራሱ ጉዳይ ምን አገባኝ ነው ተጨማሪ እኔ ሰሞኑ አንድ ሰሞኑ ጮጋራ ተቃጥዬ እውነት መስሎን ምናምን እንደዛ ሪስነት አሁን እሱ ደግሞ ሌላ ሴት ይዞ መጣ። ማን ትልቁ ሳይሆን ያብትሽ ማለት ነው። ችግር የለውም። ቆይ ስሙኝማ እናንተ አሁን ይሄ ልጁ ፋሲክ ወይ ዩቱብ ከፍቶ ቢመጣ እናንተ ዩቱብ አሁን ይሄ ፋሲክን ትቀበላላችሁ? እስቲ ንገሩ። እኔ እኔማ አንቀበልም። የሰገጤ እኔ አንቺ ዞርም ዞር እነዚህ ማማላዩ የሰገጤ ቆሻሻ እኔ ሰሞኑን አንድ ሳምንት ሙሉ ጨጓራን ተቃጥዬ ይቅርብኝ። እኔ በበኩል የሚቀበለው ማነው እንደ ፍጽ ያለውን ብቻ እኔም ራሱ እንደ ማኪ እንደ ፍጽ አይነት ወንድ ነው የምቀበል። መሰላችሁ ዩቱብ ቢከፍትም ምንም ቢሆንም ማለት ነው ስራ የጀመረው እሱ ብቻ እንዴት ይጀምራል? ሄሚ ጋር ተመካከለ እንጂ እንዴት ነው እኛ እሱ ብቻ ጥፋት እናደርገው? ሄሚ ጋር ተመካከለ ማክሰረ እኔ አላረግም። ሄሚ ጋር ቢመጣም የራሱ አላረግም። የሳጋጤ እኔ ወላሂ ሰሞኑን ጨጓራ እኔ ነው የሚያውቀው። ታምሜ እዚህ ተው እንጂ አልፈልግም። ሰብስክራይብ ብሎ ማንም አላረገው። የተወሰነ ሰው ብቻ ነው ያውም ይቅርታ ጠይቆ ማን በፍቅር ቢመጣ እንጂ የሀይሚ ፎቶኒ ጠፍታል ብሎ ያወረድ ሰውዬውን እሱም መተው በእናትሽ እሱ ቢናት አላቅሶ ነው እኮ ተጠያቀው። ተው እንጂ እናንተ እኮ ጨረቃ ፋብሪካ ላይ ያላችሁ ብሎ እኔ እንዲመጡ አልፈልግም። በጸብ እንዲመጡ አልፈልግም ማንም ማለት ነው። በፍቅር ይምጡ እናደርጋለን። ምንም ሰብስክራይብ ምን ላይክም ይሁን ኦኬ፣ ምን ችግር አለ? ስራ ነው እኮ ዝም ብለን ስራ ጨርሰን ይሄ ነው የምናየው። ካላስና የኛ እኮ በእነሱ ብለን እኮ ቁርአን ትተን ምን ትተን ከእነሱ ጋር እዚህ ጋር ቲክቶክ ላይ እያሳደባን ከሰው ጋር እየጣለን የምንውለው ማለት ነው። ለማን ብለን ነው? ለእነሱ ብለን ነው። እናውቃችን አናውቃችሁም እኮ አንዳንድ የምርን እኔ እኮ ቁርአኔን ትቼ እኔ እኮ በዛን ታይም ቁርአኔ ገብሳ ቁርአኔ እየቀረው ስራን እየሰራው ቢውል ደስ ይለኛል። ግን እኔ ስለወደድኩት ነው እንጂ እነሱን ከሲዲብ ጋር ከቲክቶክ ልጆች ጋር እያሳደቡ ቀን ሙሉ ከእነሱ ጋር ይምጭ ለማን ብዬ ነው? ለምን ለቡራ ብዬ ነው? ይኸውልሽ አንቺ ብቻ አይደለሽም። እኔ ራሱ በቃ አብጄ በቃ እግዚአብሔርን ረስቼ ያለው የሚሰራው በቃ ሁሌ ዘፈን ነው። እኔ ስልክ ላይ ያለው ዘፈን ሁሉም ቦታ ፌስቡክ ቢሆን ቴሌግራም እኔ እኮ አላምስ ወላሂ እኛ ሙስሊሞች ቁርአን ዘፈን ማዳመጥ ራሱ በፍጹም አይፈቀድም። እኔ አሁን አትጮ ቲክቶክ ላይ ሁሉም ዘፈን ነው። ዘፈን እኮ ሐራም ነው። የምሬ ነው የምላችሁ። አንቺ ቁርአኑን ተይና ስንት ትምህርት ነው የሚለቀቀው? ሆረን ላይ እንጉድ ለራሱ ላይ ዋትስአፕ ሁሉንም ርክክፍ አድርገን እኮ ነው የተወው። ማታ ምን ይዘው ይመጣሉ? ከ6 ሰዓት በኋላ ስንት ልቤ ስንት ነው የሚመጣው? ምን ይመጣል? አሁን ምን ይመጣል እያልኩ ኧረ ተው በእናታችሁ። አሁን እኮ ብሩኬ ቀለበት ቢያስርላት ይሻል ነበር ወላሂ። ከጭቅጭቁ አንዳንድ ይሆናል አለች። አንቺ አስሪኝ ብሩኬ ሲጀመር እኮ አስሪኝ ቀለበት መቼ ነው የሚያስ እሷ ነው ቀለበት ጣጣ እኮ አይመጣበትም ነበር ወላሂ። ይሄ ጣጣ ቆይ እሺ አንድ ሰው ነው ማለት ለምሳሌ አንቺ ጓደኛ ፍቅር አልገለጸም። ለምሳሌ እንዴት ነው ቀለበት ቢያስር? ሀያት ልክ ነሽ። ምክንያቱም ማን እኔ ጽፌያለሁ ወላሂ በጣም ተናድጃለሁ። እሱም እኮ ለዛ ነው ለምን ቀለበት አደረግሽ ብሎ እኮ እያላለው። ምክንያቱም ቀለበት ስላላደረገ ምንም ጥያቄ የለውም። ብሩኬ መናደድ ብቻ ነው እንጂ መናደድ ብቻ ነው እንጂ የሆነ ነገር ቤት እሱ አሁን ጥፋት የሚባል ወላሂ ግራ ግብት ያዝብላል ነገሩ። አንዳንዴ እኮ አንቺ ምን አገባሽም ስለሚሏት ይሆናል ይሄን ቪዲዮ እየሰራችው እየሰደቧት ሁሉ በቃ ይቅርታ አድርጓል። እነሱ ይሰድቧታል። ምን ታድርግ? በቃ ሰው በቃ ስህተት ይሰራል አንዳንዴ። ወላሂ ይሆናል ብላ እኮ አይደለም ለእሱ ብላ በቀጠሮ አይደለም የወጣች ልጅ ማለት ነው። ሀይ እንዴት አደሻችሁ? ደህና ናችሁ? ሰላም ውዴ፣ እንዴት ነሽ? ሰላም ነኝ። ሰላም
አለው አልሐምዱሊላህ። አንቺ ደህና ነሽ? እናንተ ባልበላ አንጀታችሁ ብትወዝ በቃቱ ወላሂ ጨጓራችን አልቋል። እኔ ብትለኝ ጨጓራችን እዚህ ማለት ነው ተቃጠለን። እኔ ለእናንተ አንድ ጥያቄ ላለ አሁን ጽፌ ብሩኬ እንትን ዩቲዩብ ሄጄ ቆይ ውድ አንድ ነገር ነው ልንገራችሁ። ለምሳሌ እነሱ ቪዲዮ ሲለቁ ፎቶ እያያችሁ ነው አይደል? ቪዲዮ አታደርግም ሲጀመር እንደዚህ አይነት ነገር ያ ኮሜንት አረታው እንጂ አቦ የራሳቸው ጉዳይ የኔ የሚናገኛ እኛ እኮ ብዙ ነገር ትተን ነው ለነሱ ብለን እኮ ጭጓራችን እዚህ የምንቃጥለው ቁርአን ትተን ብዙ ነገር ትተን ነው እኮ ዘፈን እያዳመጠን ቆሻሻ ታሪኛ እኮ ወላሂ አረታው ሰዎቻችን በስነ ስርዓት በስልክ አናወራ ወላሂ እኔ ብትለኝ ይሄው አያቴ ስንት በደው አደክማለሁ ብለውኝ አንድ ቀን ውር ብዬ ጠየቅኳት። ሞላ አረ ፈጣሪ ወይ ትግስት ሰጠኝ። ቆይ እኔ ልንገራችሁ እቺ ልጅ ማለት ነው እንኳን ቀለበት ልታሰር ይቅርና ከቦሩኬ ውጪ ማንን አግኝታ ታውቃለች? ከቦሩኬ ተለጣጥፋ ታውቃለች? እናንተ እንዴት ነው የምታስቡ? ኧረ ሰላም እንኳን ልጅ ነው የምትልፊቷን ብርቱ ነው ማንሽ አንቺ ይኸውልሽ ስሚ እኔ እንደማታደርግ እርግጠኛ ነኝ። ከዚህ በፊት እኮ ብላለች እኮ ሴት ቆርጠኛ ራሱ የለም ትምህርት ቤት በቃ እናንተ የምታቋት ታቋታላችሁ። ስለዚህ አሁን ለማለት ደግሞ ለነሱ ደግሞ እኛ እኮ ለሚሰደቡት ነው እኮ የምንናደደው እንጂ እኮ እኛማ እናውቃታለን። ግን የሚሰደቡት ናቸው እኮ ጨጓራችን እየላሉት ያሉት። ገደል ይግቡ አይመለከተንም። እኛ የምናውቃት እናውቃታለን። ምንም ቢሆን እንከተላታለን፣ እንወዳታለን። ልጃችን በጣም ጨዋ ናት፣ ስርዓት ያላት ሰው ናት። ከማንም ጋር ተለጣጥፋ ማታውቅ ናት። ስለዚህ እናንተ ቪዲዮ ፖስት ሲያደርጉ ደህና ኮሜንት እየሰጠን ማበረታታት ነው እንጂ ልጃችንን ጀንት ማድረግ አያስፈልግም። በቃ ሀይሚን እናውቃታለን። ምንድን ነው ሁሉም ገዝቶ የምታወሩት እንዳለ። ስለዚህ ነው ተዋቸው። እናርግሽ ወላሂ ምን እናርግ እኛ እኮ የእሷ ምን እናርግ? እሺ ቆይ ደግሞ ማለት ነው ቪዲዮ አፈራን መሰለሽ በዚህ የተነሳ ማሬ ቪዲዮ ላይ ካያችሁ ምንድን ነው ያለችው? አንዴ ከአንተ በፊት ያወቅኩት ትለዋለች። አንዴ ደግሞ ሁለት ንግግር እኮ ነው እያወራች ያለችው፣ ሁለት ቃላት ማለት ነው። አዲስ አበባ ከመጣሁ በኋላ ነው ያወቅኩት ትላለች። አንዴ ደግሞ በመኪና ውስጥ ሊሸኘኝ ትላለች። ይሄ እየተናገረች እናንተ አይገባችሁም እንዴ? በእናትሽ እኔ ቆንጆ እሷ አስሬ ብትሰራ ምናምን የኛ ምን አጋባን? በቃ ዝም ብሎ የእናንተ እሺ። እኔ ውዴ አንድ ነገር ድንገርሽ እኔ ቆንጆ፣ እኛ እነዚህ ልጆች ማለት ነው እዚህ በኋላ በጣም ብዙ አይነት ጥፋት ያጠፋሉ። ብዙ አይነት ነገር በህይወታቸው አብን ያደርጋሉ። ስለዚህ ተከተልናቸው፣ ወደድናቸው እስከ መጨረሻው ማየት ነው ያለብን። በቃ ልጃችን አታደርግም እዚያ አታደርግም፣ ይሄ ትክክል አንድ ሬስፐክት አታደርግም። እናቃታለን፣ አሁን እናቃታለን። ጨዋናት፣ አዎ ጨዋናት። ይሄ የተረጋገጠ ነው፣ ይሄ እውነት ነው፣ ማይካድ። ስለዚህ ከብሩኬ ውጭ እንኳን እኮ ፕራንክ ስታደርግ ፕሮቶኮሏን ጠብቃ ነው፣ ርቀቷን ጠብቃ ነው። እና እናንተ ምንድን ነው የምታስቡት? እስኪ እንደዚህ አይነት ሴት ወጥተው ስለተሳደሙ የሚጀርቧት ከእሷ እድሜ በላይ አሮጊት እነዚህ እኛ እኮ ችግር የለብን፣ ግን እኮ ታውቃለህ ስድብ ቲክቶክ ዩቱብ ለበቃ አንቺ እንደዚህ እያሉ ወላሂ ስድብ በጣም የሚያስጠላል። ልጅቷን እኮ ባለው እነዚህ አንድ የሚቀኑ ናቸው በይ። ሁለት ደግሞ እነዚህ ሁለት ደግሞ ከእሷ እድሜ በላይ ያሉ አሮጊቶች ናቸው። እሷ ልጅ ደግሞ ታውቃለህ ትናንትና የለበሰች ልብስ ደግሞ በጣም የሚያምራ ግን አንቺ ፎቶች ላይ እንደዚህ ብለሽ